ጊዜ በእኛ ማህበረሰብ ዘንድ በጣም የሚገራርሙ ባህሎች ወይም ጥሩ ያልሆኑ ነገሮች አሉን ብዬ አስባለሁ። ምክንያቱም አሁን ለምሳሌ አንድ ሰው የሆነ ነገር በሆነ ምክንያት ተሳክቶለት የሆነ ጥሩ ቦታ ላይ ሲደርስ ያ በፊት በችግሩ ሰዓት የሚያውቁት ሰዎች ይሄ ሰውዬ እኮ እንደዚህ ነበረ፣ ይሄ ሰውዬ እኮ እንደዚህ ነበረ ምናምን ይሄንን ማለታቸው ለዛ ለሰውዬ ክብሩን ዝቅ የሚያደርግበት ነገር መስሎ ይሰማቸዋል። ነገር ግን ያ በፍጹም አይደለም። እንደውም ከዛ ቦታ ላይ መውጣቱና ራሱን መቻሉ ወይም ደግሞ ወደ ጥሩ ቦታ ላይ መድረሱ ለሱ ጥሩ ነገር ነው። ከዛ ቦታ ላይ በራሱ መውጣቱ ያ ጥሩ ክብር ነው ሊሰማው የሚገባው እንጂ በዛ ነገር መሸማቀቅ የለበትም። አብዛኛው ሰው እንደዛ ሲሆን ያለፈበትን ነገር ይሸማቀቅበታል። ያ ግን መሆን የለበትም። ከመሸማቀቅ ይልቅ ፕራውድ ማድረግ በቃ ያለፍንበትን ነገር ያንን ነገር ለሌሎች ማስተማሪያ እንዲሆን ዘንድ ለነሱ በማስተማር የተሻለ ቦታ ላይ እንደሚደርሱ ማድረግ ይኖርብናል እንጂ እነሱ ሰዎቹ ሌሎች ሰዎች ስለሚሉን ነገር ምንም አይነት ግድ ሊኖረን አይገባም፣ ወይም ደግሞ ኬር ልንሰጣቸው አይገባም ማለት ነው። ይህ በአንዳንድ ሰዎች ላይ ስላየሁት ነው። እስኪ እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ተወያዩበት። ላይክ፣ ሰብስክራይብ ኤንድ ኮሜንት ማድረግ እንዳይረሳ። መልካም ቀን።